ሁላችንም ቆመን ለቃሉ ክብር ዘጸአት 33ን እናነባለን። ዘጸአት 33 ሃሌሉያ። ዘጸአት 33 ዛሬና ሐሙስ የምናገርበት ሐሳብ በዚህ በዘጸአት ምዕራፍ 32 እና ምዕራፍ 33 ላይ ያለ ሐሳብ ነው እና ከዛ የተወሰነ ክፍል አነባለሁ በጌታ በኢየሱስ ስም። እንደዚህ ይላል ዘጸአት 33 ቁጥር 7 በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል ሙሴም ድንኳኑን እየወሰደ ከሰፈር ውጪ ይተክለው ነበር፣ ከሰፈርም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር። very powerful ክብር ስላለ ሕዝቡ ሁሉ ይነሳ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር፣ እያንዳንዱም በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር። ሃልዎት ማለት ይሄ ነው። የደመና አምድ ይወርድ ነበር። ወደ አገልግሎቱ ድንኳን ሲገባ የእግዚአብሔር ፕሬዘንስ ሃልዎት ይወርድ ነበር። እኛ በምንቆምበት መድረክ በምናገለግልበት መድረክ የእግዚአብሔር ሃልዎት ይወርዳል ወይ? ጥያቄው እሱ ነው። አየህ፣ መስበክ ቀላል ነው። ፕሮፌሽናል ሰባኪ መሆን ይቻላል፣ ተችሏልም። ግን የእግዚአብሔር ሃልዎት ይወርድ ነበር። በድንኳኑም ደጃፍ ይቆም ነበር። ደመናው በድንኳኑ ደጃፍ ይወርዳል፣ በድንኳኑ ደጃፍ ይቆም ነበር። ሕዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያዩ ነበር። አትራክሽን የሚፈጥረው አየህ፣ ለአገልግሎቱ ጉልበት የሚፈጥረው ሕዝብ የሚያየው ባንተ ህይወት፣ ባንተ አገልግሎት፣ በኔ ህይወት የሚያየው የእግዚአብሔር ክብር ሲመጣ አየህ፣ የሚታይ ሃልዎት አለ ስታገለግል። ዝም ብሎ ንግግር አይደለም አገልግሎት። ዝም ብሎ ንግግር አይደለም አገልግሎት። የሚታይ ሃልዎት፣ የሚታይ ፕሬዘንስ፣ ደመና ይወርዳል። የሰዎችን ህይወትና ኑሮ ይቀይራል። ከዚያስ የደመናው አምድ በድንኳኑ ሕዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያዩ ነበር ይልና ሕዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። ዋው! እንዴት አይነት አገልግሎት ነው! እንዴት አይነት ክብር ነው! የኢትዮጵያ ቤተ ክርስቲያን እንደገና ወደዚህ ሃልዎት እንድትመለስ የሚያስፈልግበት ወቅትና ጊዜ ነው። ከኔና ከናንተ ህይወት መጀመር ይኖርበታል። እግዚአብሔርም ሰውን ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈሩ ይመለስ ነበር። ክብር የሚገባህ፣ ስግደት የሚገባህ፣ ምስጋና የሚገባህ ታላቅ አምላክ
በጌታ በኢየሱስ ስም ክብር ላንተ ይሁን። ምስጋና ለስምህ ይሁን። አምልኮ ለስምህ ይሁን። ውዳሴ ለስምህ ይሁን። ይሄ ያንተ ሀልዎት ሕይወታችንን ያግኘው። ይሄ ያንተ ሀልዎት ሕይወታችንን ያግኘው። ያንተ ክብር በመካከላችን ይምጣ። ይህን ደካማ ሰው የሚናገርበትን ጸጋና ጥበብ ስጠው። የወንድሞቼን እህቶቼን ልብ ክፈት በኢየሱስ ክርስቶስ ስም። ለጊዜ ቁጠባ ነው ወደ ታች ያላነበብኩት። ቁጥር 14 ላይ አዲሱ መደበኛ ትርጉም ምን ይላል? እግዚአብሔርም ሀልዎቴ ከአንተ ጋር ይሄዳል እኔም አሳርፍሃለሁ ይላል። ሀልዎቴ ከአንተ ጋር ይሄዳል እኔም አሳርፍሃለሁ። የደመና አምድ ይወርድ ነበር። ይሄ የደመና አምድ የእግዚአብሔር ሀልዎት ምልክት ነው። እግዚአብሔር አብሮ ለመኖሩ ለባሪያው ያሳየው የነበረው ምልክት የእግዚአብሔር ሀልዎት የሆነውን ደመና በሚገባበት በዚያ የመገናኛው ድንኳን ይልክ ነበር። እና ይሄ እግዚአብሔር ደመና ደግሞ በድንኳኑ ደጃፍ ይቆም ነበር። በዚህ ድንኳን ውስጥ ሆኖ እግዚአብሔር ሙሴን ያነጋግረው ነበር። ሕዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያየው ነበር። The glory of God. የእግዚአብሔር ክብር በመገናኛው ድንኳን ላይ ሲወርድ ሙሴ ብቻ አይደለም የሚያየው፣ ሕዝቡ ሁሉ ያይ ነበር። አየ በአገልግሎታችን ሰክሰስፉል የምንሆነው የንግግር ችሎታችን የእውቀት ችሎታችን ብቻ ሳይሆን የእግዚአብሔር ሀልዎት ፕሬዘንስ ባንተና በጉባኤህ ላይ ሲመጣ ነው። ባንተና በጉባኤው ላይ ሲመጣ ነው ለውጥ የሚካሄደው። መለወጥ የምትችለው በንግግር ችሎታ በእውቀት ችሎታ ሳይሆን መለወጥ የምትችለው ለዋጭ ልትሆን የምትችለው ይሄ ደመና አብሮ ሲሰራ። ይሄ ደመና ሲሰራ ምንድነው የሆነው? ሕዝቡ ሁሉ ከ2 ሚሊዮን የሚበልጥ ሕዝብ ሁሉ ያየው ነበር። አየ የእግዚአብሔር ክብር በምናገለግላት ቤተ ክርስቲያን ላይ ሲመጣ የእግዚአብሔር ክብር በእኛ በአገልጋዮቹ ሕይወት ላይ ሲመጣ በውጭ ያለው ሕዝብ ሁሉ ያያል። በውጭ ያለው ሕዝብ ሁሉ ያያል። እና አይቶ ምን አደረገ ነው የሚለው ይሄ ክፍል። ሕዝቡ ሁሉ ደመናውን አይተው ይሰግዱ ነበር። ለእግዚአብሔር ክብር ያመጡ ነበር። ሪቨረንስ ኦፍ ጋድ የእግዚአብሔር ፍርሃት በጉባኤው ላይ ይሆን ነበር። በጉባኤው ላይ ብቻ ሳይሆን በከተማው ላይ ይሆናል። በአካባቢው ላይ ይሆናል። መቼ? እኔና አንተ ከእግዚአብሔር ደመና ጋር ግንኙነት ሲኖረን አየ ሁለት አይነት ግንኙነት አለ በመንፈሳዊ ሕይወት። አንደኛው ግንኙነት የእውቀት ግንኙነት ነው። በጣም አዋቂ ልንሆን እንችላለን። በጣም አዋቂ ቴዎሎጂያን ልንሆን እንችላለን። በጣም እሱ የእውቀት ግንኙነት ነው። ግን ሌላ ግንኙነት አለ። ምን አይነት ግንኙነት ነው ያኛው? የሕይወት ግንኙነት። አሜን እንኳን አትልም። አየህ ያሳዝናል። የሕይወት ግንኙነት
ከአምላክ ጋር የሚኖር ኮኔክሽን ከአምላክ ጋር በመንፈስ የምትገናኝበት ህይወት አሁን ይሄ ነው የሞተው ከቤተ ክርስቲያን አገልጋይ በጣም በእውቀት የሰለጠኑ የተማሩ ብዙ አገልጋዮች ቤተ ክርስቲያን ሞልተዋል ግን ከእግዚአብሔር ጋር የህይወት ግንኙነት የጸሎት ግንኙነት የዳመናው ግንኙነት ያላቸው አገልጋዮች በጣም ጥቂት ናቸው ሊለውጡ የሚችሉ ደግሞ ለዋጮች እነዚህ ከእግዚአብሔር ጋር በመንፈስ ኮኔክትድ ያደረጉ ሰዎች ናቸው ስብከታቸው አቅም አለው ጸሎታቸው አቅም አለው አገልግሎታቸው አቅም አለው እና የመሳብ ችሎታ አለው የመሳብ ኃይል አለው እና ያየው ህዝብ ምን ይሆናል ይላል ሙሴ ይሰግዱ ነበር በቃ ለእግዚአብሔር ክብር ያመጡ ነበር ወርሺፕ ያደርጉ ነበር ያመልኩ ነበር የቤተ ክርስቲያን አሁን እንዲህ አይነት ኃይል ነው ያጣችው ፎርማሊዝም እና ፕሮፌሽናሊዝም ቸርች ውስጥ ነው አሁን ያለው ፎርማሊዝም ፕሮፌሽናሊዝም ያለፈው ወር ደቡብ አፍሪካ ነበርኩ እና ከኔ ጋር የተጋበዘ አንድ የካናዳ ይሄኛው ግርማ ሳይሆን የካናዳ ዶክተር ግርማ የሚባል ግርማ በቀለ የሚባል ከኔ ጋር ነበር እና ሚሽንን እሱ ያስተምር ነበር እና ሲናገር አንድ የታወቀ ለቅሶ ሰፈር ተፈጠረ አለ ካናዳ ውስጥ እና ያንን ቀብር ለማስፈጸም ሄድኩ አለ ጎረቤቴ ነው ሰውየው አለ እና የሚደንቅ ሰባኪ ግሩም አርጎ በቃ በታትኖ በሞትና በትንሣኤ ሰበካለ ዋው አፌን ከፈትኩ አለ what a preacher ብዬ ከዚያ ታንኪው ልለው ፈለኩት አለ እና አጣሁት አለ ከዛ ከጥቂት ጊዜ በኋላ የሆነ ጥግ ቆሞ አገኘሁት አለ do you imagine what happened እና ወደሱ ስጠጋ ጥግ ይዞ ሲጃራ ያጨስ ነበር አለ I was so shocked አለኝ እና ምለው ነገር እኔ እኮ አልቅሻለሁ በሰበከው ስብከት እና እንዴት ነህ በጣም ስብከት ያው አበሻ ዲፕሎማት አይደል ስብከት በጣም ደስ ብሎኛል እንዴት ነህ ህይወት አይ እኔ እኮ አሁን እንደናንተ ጌታን አላቅም አለ እና ፕሮፌሽኔ ነው አለ ኦፊስ አለው ጸሐፊ አለው ፕሮፌሽኔ ነው ቸርች የሌላቸውና የተለያየ ችግር ያለባቸው ሰዎች እኔ ቢሮ ያመለክታሉ የላይፍ ባዮግራፊያቸው ይሰጠኛል ከዛ ያዘጋጀዋቸው ያጠናዋቸው ምዕራፎች ጥቅሶች አሉ እነዛን ኮምባይን አድርጌ ሰብካለሁ ጌታንም አልተቀበልኩም አለኛል አትሊስት እኛ ከሱ እንሻላለን ጌታን ተቀብለናል ግን ከኢየሱስ ጋር ያለን ኮኔክሽን መፈተሽ አለበት ፕሮፌሽናሊዝም ሴኩላሪዝም ቸርች ውስጥ ነው አሁን ያለው በመንፈስ ከእግዚአብሔር ክብር ጋር ተገናኝተው የሚያገለግሉ አገልጋዮች ከኢትዮጵያም ከዓለምም ቤተክርስቲያን እኔ እድሉ አለኝ በተለያየ ዓለም ለመዟዟር ፈረንጅ ቸርች አበሻ ቸርች ለመዟዟር እና ተመሳሳይ ነው የደረቀ ምንጭ ነው የደከመ ጉባኤ ነው አቅም የሌለው አገልግሎት ነው ፕሮፌሽናል ስብከቶች ናቸው ይጥማሉ ያስደስታሉ ግን ህይወት ለዋጮች አይደሉም የደመናው አምድ
እግዚአብሔር ሙሴን ከሚዲያም ሲጠራው ወደ ግብፅ ወደ ፈርዖን ሲልከው ትሄዳለህ ሲለው ሙሴ እግዚአብሔርን ያለው ምንድነው? ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብፅ የማወጣው እኔ ማን ነኝ? ይሄን ላደርግ አልችልም አለው። እኔ ማን ነኝ? ሙሴ ያው መጽሐፍ ቅዱስ በምድር ላይ ካሉት ሰዎች ሁሉ ትሁት ነው ይላል። ግን እንዳይመስላችሁ ጴንጤዎች እንዳትታለሉ። ሙሴ ሃይሊ ኤጁኬትድ ፐርሰን ነው። ሃይሊ እና የግብፅንም ዕውቀት ሃይሊ የተማረ ሰው ነው። ራሱን ትሁት ስላደረገ እንደው ዝም ብሎ ትሁት ሰው እንዳይመስላችሁ። ሃይሊ ኳሊፋይድ ነው። ሃይሊ የግብፅም ጀነራል ነው። he's a big guy። ግን እዛ 40 ዓመት ውስጥ አስገብቶ እግዚአብሔር አሸው። በምድር ላይ እንደርሱ ያለ ትሁት የለም። እኔ ማን ነኝ አለው እግዚአብሔርን። እግዚአብሔር የሰጠው ጋራንቲ አንዱ ምን መሰለህ? እኔ ካንተ ጋር እሆናለሁ። አሜን። እስኪ እጅን አንሳና ጮክ ብለህን ተናገር። እኔ ካንተ ጋር እሆናለሁ በለው። እስኪ ለራስህ አሁን ለሙሴ ሳይሆን እስቲ ለራስህ እኔ ካንተ ጋር እሆናለሁ የሚለውን ቃል ተናገረው እስቲ። አየህ ለሙሴ ጋራንቲው ይሄ ነበር። አቅም የለውም፣ ኃይል የለውም እና ፈርዖንን ሊቋቋም አልቻለም። ግን አንድ ነገር እግዚአብሔር ኢንሹርድ አደረገው። ኢንሹራንስ ገባለት። ምን አይነት ኢንሹራንስ? እኔ ካንተ ጋር እሆናለሁ። ምን ማለት ነው? ሐልወቴ ካንተ ጋር ይሆናል። ደመናው ካንተ ጋር ይሆናል። እናንተ የተከበራችሁ የእግዚአብሔር ሰዎች ይሄንን ቤት ይሄንን አገልግሎት ያለ እግዚአብሔር ሐልወትና ደመና ማገልገል በጣም ነውር ነው። ደግሞም አይቻልም። ስኬትም ሊኖረው አይችልም አገልግሎታችን። የእግዚአብሔርን ሐልወት መፈለግ ይኖርብናል። እኛ ዛሬ ይሄንን ቤት ያጸዳንላችሁ ከዚህ የሚበልጥ ህዝብ ለ40 ቀን እየጾመና እየጸለየ ነው እዚህ ያለው እና ግሬት ኮሚሽን በስልጣኑ መጥቶ ስላስለቀቀን ህዝባችንን በየአዳራሾቹ አስገብተን እየጾመና እየጸለየ ነው አሁን እስከ ስቅለት ድረስ። ዋናው ዓላማው የእግዚአብሔር ሐልወት ወደ አገልግሎታችን እንዲመጣ፣ ወደ ቤተ ክርስቲያናችን እንዲመጣ እና እግዚአብሔር እኔ ካንተ ጋር እሆናለሁ አለ። ያው እግዚአብሔር ከእርሱ ጋር ሆነ። እንደምታውቁት ከግብፅ ምድር ያንን ህዝብ ይዞ ወጣ። የእግዚአብሔርን ሐልወት የእግዚአብሔርን ፕሬዘንስ ከሙሴ ጋር በደመናው ይገልጥ ነበር። ሁላችሁም እንደምታውቁት ከግብፅ ምድር ሲወጣ ዘጸአት 13 21 እስከ 22 እንደምታነቡት በቀንና በሌሊትም ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድ በሌሊት ከህዝቡ ፊት ከቶ ፈቀቅ አላለም። እግዚአብሔር ህልውናውን በደመናው አብሮነቱን ይገልጥ ነበር። አንተ ይሰማሃል ወይ? ህልውናው አብሮህ እንዳለ ይታወቃል? ይታወቅሻል ወይስ ፓስተር ነኝ ነብይ ነኝ ብለትማ forget it። ስማ የምትሰብከውና የራስ ቤተ ክርስቲያን አይሰማህም፣ አይቀበልህም። የእግዚአብሔር ደመና አብሮህ ከሌለ የእግዚአብሔር ሐልወት በውስጥ የሚያልፍ ከሆነ ያንተ ጉባኤ እንኳን ሌላውን ተው፣ ሌላውማ የት ያውቃል? ያንተ ጉባኤ እንኳን አይሰማህም። አገልጋዮች የእግዚአብሔርን ሐልወት ለመፈለግ በግላችን
ከእግዚአብሔር ጋር ያለንን መንፈሳዊ ግንኙነት ስትሬንግዝ መስጠት፣ ጊዜ መስጠት፣ ተጨማሪ ጊዜ መውሰድ፣ በቂ ጊዜ መውሰድ። ዊሊያም ጄ ሲሞር በ1906 በአዙዛ ስትሪት ለተነሳው ሪቫይቫል እግዚአብሔር የተጠቀመበት ሰው በቀን 5 ሰዓት ይጸልይ ነበር። በቀን 5 ሰዓት ይጸልይ ነበር። በኋላ ዊሊያም ጄ ሲሞር እሳቱ ሲቀጣጠል የጸሎት ህይወቱን በቀን 7 ሰዓት አደረገው። አሁን እግዚአብሔርን ሀልዎት የምንፈልግበት ወቅትና ዘመን ነው ወንድሜ። ራሱ በህይወት ለመኖር በስጋ ለመኖር የእግዚአብሔርን ሀልዎት የምትፈልግበት እግዚአብሔር ፕሮቴክሽን እንዲሰጥህ እግዚአብሔር ፕሬዘንሱን አብረው እንዲያደርግ እግዚአብሔርን ፊት የምትፈልግበት ጊዜ ነው። ሙሴም እግዚአብሔርን ፊት ለፊት ይነጋገር ነበር። ሃሌሉያ ሃሌሉያ! የእግዚአብሔር ፊቱን ስታይ ሀልወቱ ወደ አንተ የሚመጣው የእግዚአብሔርን ፊት ስታገኝ ነው። ከ3 ወር በኋላ ከግብፅ ምድር እስራኤልን ይዞ ከሄደ በኋላ በኮሬብ ተራራ በ3 ወር ሲደርስ እግዚአብሔር ሙሴን ተገናኘው። በኮሬብ ዘጸአት 19:9 ጀምሮ ስታነቡ ተገናኘው ሙሴን። በጣም ምን አለው? እግዚአብሔርም ሙሴን ከአንተ ጋር ስነጋገር አለው። ይሄን በደንብ ጽፋችሁ ቤታችሁ አጥኑ። ከአንተ ጋር ስነጋገር አንደኛ ህዝቡ እንዲሰሙህ፣ ሁለተኛ ህዝቡ እንዲያምኑብህ በከባድ ደመና እመጣልሃለሁ። ብዙ ጴንጤኮስታል ስለሌሉ ብዙ አሜን የለም። እዚህ ቃለ ሕይወቶች ያሉ መካነ ኢየሱሶች ተደርድረዋል። በከባድ ደመና እመጣልሃለሁ አለው። ይሄ ደመና ምን ያደርግልሃል አለው? 2 ቤዚክ ኢሹዎችን ያስተካክልልሃል አለው። አንተ አሁን ዕውቀትህን ምናምንህን ስምህን ነው ፎርጌት ኢት አልኩህ እኮ ፓስተር ጌቱ ፎርጌት ኢት ብሎኛል። ስምህን ታሪክህን ምናምን ቶ እነዚህ ይሄ ከባድ ደመና ምንድን ነው የሚያደርግለት ለሙሴ? አንደኛ ህዝብ እንዲሰማው። አንተ ምን ትጠቅማለህ ህዝብ ካልሰማ? ምን ትጠቅሚያለሽ? ህዝብ የሚሰማ አገልጋይ ካልሆን፣ ህዝብ ሊሰማ የሚፈልግ ካልሰማሁት እያለ የሚፈልግ ካልሆን ምን ትጠቅማለህ? እግዚአብሔር ምን አለ? ከባድ ደመና አመጣልሃለሁ። ምን አደርጋለሁ? ህዝቡ እንዲሰማ አደርጋለሁ። አየህ፣ አገልጋይን ተወዳጅ የሚያደርገው ስሙ አይደለም፣ ስልጣኑ አይደለም፣ ፖዚሽኑ አይደለም፣ ምኑ አይደለም። አገልጋይን ተወዳጅና ተፈላጊ የሚያደርገው የእግዚአብሔር ደመና ነው። ሄይ የእግዚአብሔር ደመና በልና ጩህ እስቲ። ካዲማ ሳቦ ይሄንን እጭንብሃለሁ አለው። ሁለተኛው እግዚአብሔር ምን አለው? ህዝቡ እንዲያምንብህ። አየውልህ፣ ስማኝ። አንተ አሁን እኮ ስትሰብክ የሚሰማ ጉባኤ አያምንህም። ይሄ ሌባ ደግሞ ምንድን ነው የሚለው ነው የሚልህ። አሁን አንተ ሰብክ ያለው ሞች ያለው ትላለህ፣ ልክ እንደ ፓስተር ጌት።
ግን ህዝቡ ምን ይላል መሰለህ? ይሄ ሌባ ደግሞ ምንድነው የሚለው? እቺ ሌባ ደግሞ ምንድነው የምትለው? አንተ መገለጥ የለህም እንጂ ብታውቅ ኖሮ እኔ በመገለጥ ሳይው ያንተ ጉባኤ መቼ ነው የሚሞተው እያለ ነው ስላንተ። ምክንያቱም ልትለቅለት አትችልማ። ፖዚሽን ልትለቅለት ስለማትችል ያለው አማራጭ ስትሞት ነው የምትለቀው። ለምን አይፈልግህማ? አይፈልግህም። ለምን አይፈልግህም? ደመናው አብሮ የለም። የሚበላ ነገር አትሰጠውም። ስለዚህ እግዚአብሔር ሙሴን ምን አለው? ህዝብ እንዲያምንብህ። አገልጋዮች ህዝብ እንዲያምንብን ያስፈልጋል። ህዝብ የምንሰብከውን የምንናገረውን ካላመነ ለዋጭ ልንሆን አንችልም። እና ህዝብ የሚያምነን ደግሞ መቼ ነው? የእግዚአብሔር ደመና ከኛ ጋራ ሲሆን ነው። እግዚአብሔር በኢያሱ ላይ ልክ እንደ ሙሴ 2 ኮከብ ጫነበት። ዮርዳኖስን ከተሻገረ በኋላ እግዚአብሔር ምን አለው? በቃ በእስራኤል ህዝብ ሁሉ ፊት አከብርሃለሁ፣ ከፍ ከፍ አረጋለሁ። ከዚያስ ህዝቡ ሁሉ እንዲፈሩህ አደርጋለሁ። እስራኤል ሁሉ አከበሩት፣ እስራኤል ሁሉ ፈሩት። ተጨማሪ 2 ኮከብ ምን ማለት ነው? አያችሁ፣ የእግዚአብሔር ደመና ከኛ ጋር ሲሆን ህዝብ ያከብረናል። ህዝብ አይንቀንም። ህዝብ አይንቀንም። ወንድሜ በተናቀ ስምና አገልግሎት ህዝብ ፊት መቆም እንዴት አይነት ሞት መሰለህ! የተናቀ አገልጋይ፣ የተናቀ የተጠላ አገልጋይ መሆን እንዴት አይነት አስቀያሚ ህይወት መሰለህ! እግዚአብሔር ግን ዳመናውን ላይ ሲያመጣ በህዝብ ዘንድ እንድትከበር ያደርጋል። ያ ብቻ አይደለም፣ አገልግሎትን እንዲሰማ እግዚአብሔር መፈራትን በህዝብ ላይ ያደርጋል። አንተ ስታገለግል፣ አንተ ስትናገር ህዝብ ይፈራል። ይሄን መልእክት በደንብ ሰማለሁ። ጨዋታ አይደለም። ከፓስተሬ ጋር ከዚህ ሰው ጋር የሚመጣው መልእክት ጨዋታ አይደለም ብሎ ህዝብ ይፈራል። እግዚአብሔር ባሪያዎቹን ከሚጭንባቸው ኮከቦች ጎርስ ጀነራል የእግዚአብሔር ጀነራሎች በህይወታቸው የሚጫኑበት 5 ኮከቦች ያሉት። አንደኛው ኮከብ የመሰማት ኮከብ፣ ሁለተኛው ኮከብ የመታመን ኮከብ፣ ሶስተኛው ኮከብ የመፈራት ኮከብ፣ አራተኛው ኮከብ የመከበር ኮከብ፣ አምስተኛው ኮከብ በዳዊት ላይ እግዚአብሔር የጫነበት አንደኛ ሳሙኤል ምዕራፍ 18 ቁጥር 28 ላይ እስራኤል ሁሉ ዳዊትን ወደዱት። ሳኦል እኮ ዙፋን ላይ አለ። ሳኦል ዙፋን ላይ አለ። ግን መጽሐፉ ምን ይላል? እስራኤል ሁሉ ሳኦልን ወደዱት። ምን አይነት አገልግሎት ነው! እየተወደድክ ማገልገል፣ እየተሰማ ማገልገል፣ እየተከበርክ ማገልገል፣ እየተፈራ ማገልገል። እንደዚህ አይነት ህይወት እንዲኖረን ወንድሞቼና እህቶቼ ለቤተ ክርስቲያን ለሀገር ጠቃሚ እንድንሆን እንደዚህ አይነት ሰዎች እንድንሆን እግዚአብሔር ይርዳን። ይሄ ያርፍበት። በኢሳይያስ ምዕራፍ 11 ከቁጥር 1 እስከ 2 ባለው ክፍል ላይ ኢሳይያስ ስለ ኢየሱስ መወለድ ሲናገር ከእሴይ ግንድ በትር ከስሩም ቁጥቋጦ ያወጣል ይልና ምን ይላል? የእግዚአብሔር መንፈስ፣ ከዚያስ የጥበብና የእውቀት መንፈስ፣ የኃይልና የምክር መንፈስ፣ እግዚአብሔርን የመፍራት መንፈስ ያርፍበታል። አልሰማኸኝም? እኔ ብሆን ጌታን እባክህ ይሄ መንፈስ ይረፍብኝ እለው ነበር።
እንዳንተ ዝም ብዬ አፍጥጬ አላይም ነበር። ያርፍበታል። አየ ደመናው እንዳረፈበት መንፈሱ ያርፍበታል። ይሄ መንፈስ እኔና አንተ ላይ ካላረፈ የሚሰማን ሰው የለም፣ የሚያምነንም ሰው የለም፣ የሚያከብረንም ሰው የለም። ስለዚህ ወንድሞቼና እህቶቼ ይሄ ደመና በሙሴ ላይ የወጣው ደመና በኢየሱስ ላይ የወደቀው የመንፈስ ቅዱስ ክብር በላያችን ላይ እንዲሆን እነዚህን ጸጋዎች እግዚአብሔር በላያችን ላይ ይላክ እና ይሄ ሙሴ በዚህ ደመና እየተመራ እግዚአብሔር የመገናኛ ድንኳኑን ስራ አለው፣ ሰጠው። ታውቃላችሁ እናንተ ዘጸአት 25 እስከ 40 ያንን የመገናኛ ድንኳን ሰራ ሁሉንም ነገር እና ሲዘጋ መጽሐፉ ሲዘጋ አየ በእግዚአብሔር ደመና የተመራ አገልግሎት በእግዚአብሔር ደመና ይታተማል። እዚህ ቤት ጴንጤቆስጤ የለም። በእነዚህ 3 ቀናት ጴንጤቆስታል እናረጋችኋለን። በመንፈስ የጋላችሁ በመንፈስ የነደዳችሁ ይሄ ደመና በላያችሁ ላይ ይውረድ። ሃሌሉያ። እና መጽሐፉ ምን ይላል? ሙሴ የመገናኛውን ድንኳን እግዚአብሔር እንዳዘዘው ሰርቶ በጨረሰ ጊዜ እግዚአብሔር የመለሰለት በስራው በመገናኛው ድንኳን የደመናው አምድ የአብሮነቱ ምልክት የሃልወቱ ምልክት የሆነው የደመናው አምድ ላከለት። ደመናውም የመገናኛውን ድንኳን ከደነ። የእግዚአብሔርም ክብር ማደሪያውን ሞላው። አያችሁ ወንድሞቼና እህቶቼ የኛ ህይወት በእግዚአብሔር ደመና ተሞልቶ እኛ የምናገለግልበት ጉባኤ በእግዚአብሔር ደመና ካልተሞላ አገልግሎት ፌክ ነው። አገልግሎት ፌክ ነው። አገልግሎት ስርዓት ነው። አገልግሎት ሲስተም ነው እንጂ ህይወት የለበትም። እና ቤተ ክርስቲያን ወደ ቀደመው ክብሯ መመለስ ይኖርባታል። ወደ ቀደመው ክብሯ ለመመለስ ደግሞ እኔና አንተ መጀመሪያ ወደ እግዚአብሔር መመለስ አለብን። የእግዚአብሔርን ፊት መፈለግ አለብን። በእግዚአብሔር ፊት ጊዜ መውሰድ አለብን። ይሄ ደመና እንዲያገኘን። ይሄ ደመና አንተን ሲያገኝ የምታመልክባትን ቤተ ክርስቲያን ያገኛታል። ስርዓት ህይወት አይለውጥም። ስርዓት ሰዎችን አያንጽም። አሁን እኮ ቤተ ክርስቲያን ሰዎች መተው ገብተው እንዳለ ነው የሚወጡት። እንዳለ አንድ አዲስ አበባ ያለ ዶክተር ጓደኛዬ ቴዎሎጂያን ነው አገኘኝ እና ስማ ጌታ አለኝ። አቤት አልኩት። ድሮ በእናንተ ጊዜ አለኝ። እሺ አልኩት። ሰዎች ባክስላይድ አደረጉ ይባላል፣ ግን አሁን ሰምተህ ታውቃለህ? ቸርች ውስጥ ባክስላይድ አደረገ የሚባል ሰው ሰምተህ ታውቃለህ አለኝ። አይ ሰምቼ አላውቅም አልኩት። ምንድን ነው አልኩት። ሰዎቹ ባክስላይድ ያደርጋሉ፣ ግን የት መሰለ ባክስላይድ የሚያደርጉት? ቸርች ውስጥ ነው ባክስላይድ የሚያደርጉት። ቸርች ውስጥ ሁለት ሚስት የሚያገባው ሌባው ወንበዴው አንተ ውስጥ ነው ያለው። አንተ ኃይሉ አቅሙ ስለሌለ ልትገስጸው አትችልም። ትፈራዋለህ። ልትገስጸው አትችልም። ልትናገረው አትችልም። ለምን? አቅም የለህማ። ደመናው ላይ ከሌለ እንዴት አድርገህ ትገስጸዋለህ? ባለስልጣን ሊሆን ይችላል ሰውየው፣ ሀብታም ሊሆን ይችላል ሰውየው፣ ብዙ ዘመድ ያለው ሊሆን ይችላል ሰውየው። እንደ ሐናንያና እንደ ሰጲራ ከመቅደስ ልታወጣው አትችልም። ለምን? አንተ ራስህ አቅም የለህማ።
አንተ ራስህ ከደመናው ጋር ስላልተገናኘ እንዴት አድርገህ ልታወጣው ትችላለህ? እዛው ቤተ ክርስቲያን ውስጥ አመጽና ኃጢአት እየሰራ ይኖራል። የእግዚአብሔር ደመና ሲመጣ ኃጢአተኞች መቅደስ ውስጥ አይቀመጡ። ለምን? ይፈራሉ። ድሮ በጥንት ጊዜ ሰዎች ከዚህ በኩል አጋንንት የያዛቸውን ሰዎች ወደዚህ ቸርች ይዘው ሲመጡ ይህንን አስፓልቱን ሊያሻግሯቸው ሲሉ አጋንንት የያዛቸው ሰዎች እሺ አይሉም ወደዚህ ለመግባት። አታስገቡኝ፣ የእሳት ባህር እዛ አለ፣ ወደ እሳት ባህር ውስጥ አትክተቱኝ ይላል አጋንንቱ። አሁን ይሄ ክብር እንደገና እንዲመለስ የእግዚአብሔርን ፊት እየፈለግን ነው። እየጾምን እየጸለይን ነው። ራሳችንን እያዋረድን ነው። ወንድሜ ፕሮፌሽናል ሰባኪ መሆን በጣም ቀላል ነው። አሁን እንዳውም በጣም ደግሞ አሁን ዘመኑ በጣም ቀሏል። አሁን ኤአይ አለ። ስብከት ሁሉ ይሰራልሃል። አረ ነው እነ በረከትም ደርሷችሁ እንደሆነ መዝሙር ሁሉ ይሰራል። ኤአይ መዝሙር ሁሉ ይሰራል። ስብከት ሁሉ ይሰራልሃል። በቃ ያን ኮፒ አድርገህ መስበክ ነው። ምን ችግር አለ? ዋናው ደሞዝህን መብላት ነው አንተ የምትፈልገው። It's possible. ፕሮፌሽናል አገልጋይ መሆን it's possible። ግን ወንድሜ እድሜህ ረጅም አይሆንም በእግዚአብሔር ቤት ውስጥ። እድሜ ብዙ አይቆይም። እግዚአብሔር in one way or another ከቤቱ በካልቾ ያወጣል። ይሄንን ጠብቅ። ራስን በእግዚአብሔር ፊት አዋርደህ እና የእግዚአብሔርን ደመናና ክብር ፈልገህ ለእግዚአብሔር አገልግሎት የተመቸ ሌሎች ባንተ አገልግሎት የተለወጡ እንዲሆኑ ሕይወትን እስካላዘጋጀ ድረስ እግዚአብሔር ዝም አይልም፣ ስለ ሕዝቡ ይቀናል። እና ይሄ ደመና ነበር የሚመራቸው። ዘኍልቍ 9:15 እስከ 23 የምታውቁት ታሪክ አለ። ደመናውም 2 ቀን ወይም 1 ወር ወይም 1 ዓመት ቆይቶ በማደሪያው ላይ ቢቀመጥ የእስራኤል ልጆች በሰፈራቸው ይቀመጡ ነበር፣ አይጓዙም ነበር። ነገር ግን በተነሳ ጊዜ ይጓዙ ነበር። በእግዚአብሔር ትእዛዝ ይሰፍሩ ነበር፣ በእግዚአብሔር ትእዛዝ ይጓዙ ነበር፣ የእግዚአብሔርን ትእዛዝ ይጠብቁ ነበር። አገልግሎታቸውን የሚመራ ቤተክርስቲያናቸውን የሚመራ የደመናው አምድ ነበር። ሐሙስ ለታ የሚቀጥለውን ፓርት ዋናው ፓርት ሐሙስ እናገራለሁ። ይሄንን ስራ ሙሴ እግዚአብሔር ለሌላ ጉዞ ይጠራዋል። ሂድ ይለዋል፣ ተጓዝ ይለዋል። መልአኬን እልክልሃለሁ፣ ጠላቶችን ደግሞ ከተስፋይቱ ምድር አስወጣልሃለሁ። ግን አንድ ነገር አላደርግም አለው እግዚአብሔር፣ እኔ ከአንተ ጋር አልወጣም። አየ ሙሴ ሰክሰስፉል አገልጋይ ነው። አገልግሎቱ ተሳክቶለታል፣ ኑሮ ተሳክቶለታል። ለምን? እግዚአብሔር ሂድ ብሎታል። ከዛስ መልአክ ልኮለታል። ከዛስ እዛ ያለውን በዛ በተስፋይቱ ምድር ያለውን ጠላት ፈሪሳውያን አስወጣልሃለሁ። just you go አለው። ሂድ ፈቅጄልሃለሁ አለው። ግን ሙሴ አየ እንደኔና እንዳንተ አይደለም። የአገልግሎት ሰክሰስ አግኝቷል፣ የህይወት ሰክሰስ አግኝቷል። ግን ምን አለ? ኖ ኖ ኖ ኖ ኖ ዌይ አለ። ፍሬንች ሲቆጣ ምን ይላል መሰለ? ኖ ዌይ ይላል። አልሄድም።
የአገልግሎት ስኬት አይደለም እኔ የምፈልገው። የህይወት ስኬት አይደለም የምፈልገው። እኔ የምፈልገው አንተ ከኔ ጋር ካልወጣ ከዚህ አልወጣም። ሃሌሉያ። ታዲያ ጸልይልን። ሐሙስ እንቀጥላለን።